የእግዚአብሔርን ጊዜ የመጠበቅ ጥቅሞች በሚል ነው የምናየው ዛሬ። እንግዲህ በምድር ቆይታ በተለይ ለአማኝ እና ለክርስቲያን ከባድ ነገር ምንድነው ብትሉኝ እግዚአብሔርን መጠበቅ ይመስለኛል። እግዚአብሔርን መጠበቅ ዋጋ ያስከፍላል፣ ብዙ ነገሮችን ያስጥላል። ግን ደግሞ እግዚአብሔርን ብሎ እግዚአብሔርን ጠብቆ ያፈረም የከሰረም ባዶ እጁን የወጣም የለም። የሚሻለው ምንድነው ካላችሁኝ እግዚአብሔርን መጠበቅና መጠበቅ። አሜን። እግዚአብሔርን በመጠበቅ ውስጥ የምናገኛቸው ብሌሲንጎች ምንድን ናቸው? አንደኛ የእግዚአብሔርን ምርጥ የሆነ ነገር ትቀበላላችሁ። መክብብ ምዕራፍ 3 ቁጥር 11 ነገርን ሁሉ ይላል በጊዜው ውብ አድርጎ ሰራው እያለ ይናገራል። እግዚአብሔር አንዳንድ ጊዜ ነገሮችን በፍጥነት እጃችን ማስገባት አቅቶት አይደለም፣ ግን የዘገየ የቆየ በእግዚአብሔር የተሰራ ነገር ውብና ያማረ ስለሚሆን አንዱ የመጠበቅ በረከት ያማረ ነገር፣ የተሻለ ነገር፣ የተዋበ ነገር እጃችን እንዲገባ ወደኛ እንዲመጣ ያደርጋል ማለት ነው። ሁለተኛ የኃይል መታደስ ይሆናል። ኢሳይያስ 40 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም እያለ ይናገራል። ሁለተኛው እግዚአብሔርን የመጠበቅ ብሌሲንግ በረከት፣ እግዚአብሔርን እየጠበቅን ወደኛ የሚመጣው ነገር ምንድነው ካላችሁኝ መታደስ። መታደስ ለተበላሸ ለዛገ እንደ ድሮ መስራት ላቃተው ነገር እግዚአብሔር ነገሮችን እንደ አዲስ ማሄጃ አደርግሃለሁ እንደሚል አስውቦ አድሶ ያቆማል፣ ይሰራል ማለት ነው። እንደዚህ ይላል መጽሐፍ ቅዱስ፣ አንተ መንፈስን ትልካለህ የምድርንም ፊት ታድሳለህ ይላል። እዚህ ጋር መጠበቅ የሚባል አለ፣ መጠባበቅ የሚባል አለ፣ በመተማመን ደግሞ መጠባበቅ የሚባል አለ። እዚህ ላይ ሶስተኛው ደረጃ ላይ ነው ያለው እና በመተማመን መጠበቅ ማለት ሌላ ምርጫ እንደሌለው ሆኖ የተናገረው እግዚአብሔር እንደሚመጣ ገብቶት ለሚጠባበቅ ሰው መታደስ ይሆንለታል። እንዴት? ንስር ከ30 እና ከ35 ዓመት በኋላ ራሱን አድሶ እንደገና ለሌላ ህይወት እንደሚዘጋጅ እንደዛ መታደስ፣ የአዲስ መንገድ መከፈት፣ መበርታትና መቀጠል ይሆናል ማለት ነው። ሶስተኛ የእግዚአብሔርን የመጠበቅ ብሌሲንግ በረከት ጥቅም ምንድን ነው ካላችሁኝ ብዙ ዋጋ ከሚያስከፍሉን አስቸጋሪ ነገሮች ውስጥ እንጠበቃለን። በህይወታችን የማንወጣበት አንዳንድ ጉድጓድ ውስጥ እንዳንገባ ሲፈልግ ነው እግዚአብሔር ነገሮችን ሆልድ የሚያደርግብን። ምሳሌ 19 ቁጥር 2 እንደዚህ ይላል፣ ነፍስ ዕውቀት የሌላት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል ይላል። አንዳንድ ጊዜ በጣም የቸኮለ ነገር፣ በጣም በችኮላ የተመለሰ መልስ፣ በጣም መረጋጋት የሌለበት ነገር ለብዙ ውድቀት፣ ለብዙ ጥፋት ይዳርገናል። በመረጋጋት ውስጥ እግዚአብሔርን በመጠበቅ ውስጥ ግን ከጥፋት መዳን አለ። ብዙ ሰው የፊቱን ነው የሚያየው። እግዚአብሔር ያዳነውን፣ እግዚአብሔር ያስጣለውን አይመለከትም። አንዳንድ ሰዎች እንደዚህ ብለው ሲመሰክሩ ሰማለሁ። ክፍለ ሀገር ሊሄድ ባስ ውስጥ ልገባ ስል የሆኑ ነገሮች መጥተው ያ ባስ አመለጠኝ፣ በጣም አዘንኩ። ግን ከ1 ሰዓት ከ30 ደቂቃ ከ2 ሰዓት በኋላ ያ ባስ ሙሉ በሙሉ ተገልብጦ ህዝቡ አለቀ። እንኳን እግዚአብሔር አዘገየኝ ይላል። እግዚአብሔር ያዘገየን ለመልካም ነው። እግዚአብሔር ያዘገየው ለበጎ ነው። እግዚአብሔር ያዘገየው እንዳንጠፋበት ፈልጎ ነው። እንኳን ዘገየ፣ ከብዙ ጥፋቶች ሊያድነን ስለፈለገ። አራተኛ
የትዕግስት የመቆየት በእግዚአብሔር ጊዜ ነገሮችን የመጠበቅ በረከት ምንድን ነው ካላችሁኝ፣ እምነታችን አሁን ካለው በላይ ይጠነክራል። ያዕቆብ ምዕራፍ 1 ከ3-4 እንደዚህ ይላል፣ ትዕግስት ምንም የሚጎላችሁ ሳይሆን ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ፈጽም። ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔር ይለምን ለእሱም ይሰጠዋል እያለ ይናገራልና አንዳንድ ጊዜ እግዚአብሔር ያስጠብቀናል፣ ደጅ ያስጠናናል፣ በፊቱ እንድንቆይ በፊቱ እንድንቀርብ ያደርገናል። ጠልቶን ነው ወይ? አይደለም። ከፍቶ ነው ወይ? አይደለም። ለእኛ መመለስ ሳይፈልግ ቀርቶ ነው ወይ? አይደለም። እኛን ግን መስራት ይፈልጋል። እምነታችን በሱ ላይ ያለን መደገፋችን እንዲበረታ፣ ነገሮች ከኛ ቁጥጥር ሲወጡ ከእግዚአብሔር ቁጥጥር እጅ ውጪ እንዳልሆኑ እንድንረዳ፣ እግዚአብሔር በየትኛውም ሰዓት ተነስቶ የፈለገውን ነገር ማድረግ የሚችል አምላክ እንደሆነ እንድንረዳ ሲፈልግ እግዚአብሔር ይዘገያል፣ ይቆያል፣ ያስጠብቀናል። ለምን? እኛን ሊሰራን፣ እኛን ሊያበረታን። አሜን። እግዚአብሔር የተባረከ ይሁን። ሌላኛው አምስተኛው ፍጹም የሆነ መመሪያ ሊሰጠን ሲል እግዚአብሔር ሊዘገይ ይችላል። መዝሙር 32:8 አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼንም ባንተ ላይ አጠናለሁ እያለ ይናገራልና አንዳንድ ጊዜ የምንሄድባቸው መንገዶች በጣም እልህ አስጨራሽ ሊሆኑ ይችላሉ። እግዚአብሔር የተናገረን ሌላ፣ የሚሆነው ሌላ። አስተምርሃለሁ ብሎ ግን መንገድን አጠናለሁ፣ በምትሄድበትን መንገድ እመራሃለሁ ይላል እና አንዳንድ ጊዜ ለምንሄድበት መንገድ ሊያደርሰን ላለው ጎዳና መመሪያን፣ ምልክትን ሊሰጠን ሲያስብ እግዚአብሔር ይዘገያል፣ ትዕግስትን ያስተምረናል። በመጠበቅ ውስጥ መመሪያን እንቀበላለን። ሌላኛው ምንድን ነው ካላችሁኝ፣ የመጨረሻው አንድ ደስ የሚል ነገር ልንገራችሁ። በመጠበቅ ውስጥ እግዚአብሔር ያለን ነገር መፈጸሙ አይቀርም። ዕንባቆም ምዕራፍ 2:3 እግዚአብሔር የተናገረውን ማድረጉ አይቀርምና ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜም ይቸኩላል፣ እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣልና ታገር ሰው እርሱም አይዘገይም እያለ ይናገራልና የዘገየ ቢመስለን፣ የቆየ ቢመስለን፣ እግዚአብሔር የተወው ቢመስለን፣ የረሳው ቢመስለን ራእዩ መፈጸሙ አይቀርም። እግዚአብሔር ያለውን መወረሳችሁ አይቀርም። እንደ አብርሃም 25 ዓመት ደግሞ እንደነ ዮሴፍ 10 ምናምን ዓመት እንደ ሙሴ 40 ዓመት ነገራችሁ ቢዘገይ እግዚአብሔር ትቶኛል አበቃ ብትሉ እግዚአብሔር ራእዩን ህልሙን መፈጸሙ አይቀርም። እናስ እግዚአብሔር የተናገረውን ያደርጋልና በመጠበቅ ጽኑ፣ በመታገዝ ጽኑ። በዛ ውስጥ ትዕግስትን ያስተምራል። በዛ ውስጥ ምርጥ የተባለውን ነገር ያዘጋጃል። የተሻለን ያማረን ነገር ለእናንተ ይሰራል። ወይ ጉድ! እግዚአብሔር ለዚህ ነው ያዘገየኸው እስከምትሉ ድረስ እግዚአብሔር ነገራችሁን አስውቦ ነገራችሁን ቀይሮ አሳምሮ በቅርብ ጊዜ ውስጥ መልካም ነገር መጨበጥ ይሆንላችኋል። ተባረኩ፣ ተከናወኑልኝ። አሜን።